ማን ነው የኔን በር አንኳኩቶ ያልከፈትኩለት? ወመን ዘለዚ የስአሉኒ ወለም አዕጢህ፣ ማን ነው ከልቡ እኔን ተናንሶ ለምኖ ያልሰጠሁት? እስኪ ቢላሂ ዐለይኩም በህይወታችሁ መሐመድ ሁሴን እንደው በቃ ተመልካቾችን በያሉበት በህይወታችሁ በጣም ፈልጋችሁት ያላገኛችሁት ነገር አለ? መለስ ብለህ አሁን አስብ። ያ ረቢ ብለን ተጨንቀን ያ አላህ ይህንን አድርግልን ብለህ ነው ያልተሳካልን ነገር የለም። ምናልባት ያልተሳኩ ነገሮች ካሉ የሆነ ጊዜ አልሐምዱሊላህ እንኳን አልተሳካ ብለንባቸዋል። ሱብሃንአላህ ቢሆን ኑሮ እኮ ይህንን አላገኝም ነበር። የሆነ ነገር ከልክሎሃል፣ ለሆነ ነገር አመቻችቶሃልና ብዙ ነገሮች ደግሞ ሳንጠይቀው የሰጠን ናቸው። አይኔ እንዲሁም ብለን ጠይቀን አይደለም ያገኘነው። መልካችንን ጠይቀነው አይደለም ያገኘነው። ቁመናችንን እና አላህ Subhanahu Wa Ta'ala አይደለም ጠይቀነው ሳንጠይቀው እንኳን አሟልቶ ኒዕማውን የሰጠ ጌታ ነው። እስኪ ስለ አላህ አንድ ነገር ልበላችሁ፣ ምናልባት ጆሮ ሰጣችሁ ብታዳምጡ። የራከ ተዕሲህ እየወነጀልከው እያመዝከው ያያል። ثم يصيب قلبك بالندم ከዚያ ልብህ በጸጸት በጥፋተኝነት ስሜት ይታመሳል፣ ይሞላል። ምን ነው ባልሰራው ትላለህ። ግና ثم يلهمك الاستغفار ሁሉን ረስቶ استغفار እንድትል ያመቻችሃል። ثم يغفر لك ثم يرضى عنك ከዛ ምንም እንዳልተፈጠረ ምንም እንዳላየ ምንም እንዳልሰማ ሆኖ ከማረህ በኋላ ይወዳል። ይህ ነው የሚገርመው። ስትስቅ ሲያይ ስትደሰት ሲያይ አጅር ይጽፍልሃል። ስትተክዝ ቁጭ ብለህ ስታለቅስ ስትታመም ሲያይ ደግሞ ቢያንስ ወንጀሉን እንኳን ለማረው ብሎ ወንጀልህን ይምርልሃል። ሱብሃንአላህ። ከዚያ አላህ ካለ ደግሞ ኢምፖሲብል ሙስተሂል አይሆንም የሚባል ነገር የለም። አላህ ካለ ሁሉም ነገር ይሆናል። ማይሆነውን ነገር አድርጎ ያሳያል። ሱብሃንአላህ። አላህ ካለ እዝነት አለ። አላህ ካለ ተስፋ አለ። አላህ ካለ ፍቅር አለ። እስኪ ምናልባት ይሄ መልእክት ለሙእሚኖች ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ሱብሃንአላህ። እስኪ ከልብ ዱዓ ላድርግላችሁ። አንዴ ስልካችሁን አስቀምጡና ዱዓ ላድርግላችሁ። ህይወታችሁ የሚቀይር ዱዓ ሊሆን ይችላል። አሚን በሉ። ለሌሎችም ሊጠቅም ስለሚችል ሼር አድርጉላችሁ። አላህ ከዐይነናስ ይጠብቃችሁ። ቤተሰቦቻችሁን አላህ ይማርላችሁ። ሪዝቅ ሰፍቶ ስለ ገንዘብ አንድ እንዳትጨነቁ። ቁርአንን ገር አድርጎላችሁ አላህ በቁርአን የምትኖሩ ያርጋችሁ። አላህ ወንጀላችሁን ይማርላችሁ። ከዛች መጥፎ አመል አላህ ያወጣላችሁ። ከጭንቀትም አላህ ነጃ ይበላችሁ። በልባችሁ ሰላም ሰኪና አላህ ይስጣችሁ። ሁላችሁም አሚን ብላችሁ ኮሜንት አድርጉ። ፋጢማ ረዲየላሁ ዐንሃ አንድ ጊዜ ቁርአን እየቀራች አሊ ከኋላ እየሰማት ነው። እሷ አታውቅምና ልክ እየቀራች ተዓድድ ዘውጃት ብዙ ሚስቶች ማግባት ትችላላችሁ የሚል አያት ላይ ደርሳ እየቀራች ልክ እዛች አያት ላይ ስትደርስ ድምጿን ዝቅ አደረገች። ከዛ ዘወር ስትል አሊ አለ። ምን አላት ይባላል? አብሽሪ አብሽሪ አንቲ ትሳዊ፣ አንቺ እኮ አንድ ሆነሽ ሁሉንም ትበልጫለሽ፣ እኔ ካንቺ ውጭ ማሰብ አልችልም ማለት ይባላል። ሱብሃንአላህ። አጂብ የሆነ ፍቅር